ሙእሚን እኮ ሊሞት ሲል መላእክቶች ወርዱና አላህ በሚሰጠው ልቅና በሚሰጠው ውዴታ ያበስሩታል። فليس شيء احب اليه مما امامه ከፊት ለፊቱ ከሚያዩ ዓለም ውጭ ወደ ሌላ መሄድን አይፈልግም። فاحب لقاء الله واحب الله لقاءه الله መገናኘት ይወዳል፣ الله مسم مجنانيت يودال انديه مالتنا. وإن الكافر إذا حضره الموت بشر بعذاب الله وعقوبته نقرقنا عندك هادي لموت سيل با الله قطعات يبسرال قطعات يطبق أهل سيبال الله مجنانيت يتلال الله مسم مجنانيت يتلالالو كما رواه البخاري يمؤمننا يكهديانا مامات عند هذا الله يتزقاجنا يلتزقاجه አማማቱ አንድ አይደለም። አንድ የዘመናችን አንድ ወጣት ዳዒ በጣም ያመው ነበር። ሆኖም ግን ከዳዓው አራቀም። አንዴ ለወር ያህል ሆስፒታል ተኝቶ እንደወጣ ቤቱ ትንሽ እንደተሻለው ቤተሰብ መጥቶ ከመግሪብ በኋላ ያጫውት ገባ። አሁንም ህመሙ በጣም ተሰማው። ሊሞት እንደሆነ ጠረጠረ። ልጆቹን ሰበሰበና ምን አላቸው? ያ አውላዲ እናንተ ልጆቼ اللقاء في الجنة بإذن الله بالله فقاد جنة ነው ከዚህ በኋላ ማገኛችሁ استودع الله لكم الله ለእናንተ ትቻለው ልጆቼን አላህ ይጠብቅልኝ ያለ ማልቀስ ጀመረ። ምን ይላሉ? ዒሻ ከመድረሱ በፊት ሸሃዳ አደረገና الدنيا ለቀቃት። አማማታችን ለየቅል ነው። አንድ ሌላ ወጣት ከአላህ መንገድ ርቆ የነበረ አንድ ወጣት ሞተ። ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ። ማጠብ ጀመርኩ። እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያ አላህ። ከዛም ይላሉ ሰውየው አጥቤው ስጨርስ እንዳለ ሙሉ አካሉ ድፍን ጥቁር ሆነ ይላሉ። አላህ ይጠብቀን። ሌላኛው ወጣት እያጠብኩት ይላሉ ወደ ቂብላ ሳዞረው እንደገና ተገልብጦ ወደ ጀርባውን ለቂብላ ይሰጣላል። እንዲህ ሳዞረው እንዲገለበጥብኛል። ሞቷል እኮ። በጣም ተደናገጥኩ። ቶሎ አጠብኩትና ወደ ቀብር ወሰድነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ። አላህ ይጠብቀን ከእንደዚህ አይነት ሞት። አላህ ይጠብቀን።